ከኤልያስ መልካ ጋር የኖሩ ሰዎች ብዙ ነገራቸው አንድ አይነት ነው ይባላል። አልስማማም። ዘፋኝ ሆኜ እየዞርኩኝ ፖስተር ለጥፍ ያውቃለሁ። ተፈጥሮ ነው። ምንም ታለንት ፉል ነን ደግሞ በዛል። አሁን ደግሞ እንደዚህ ስትል ጉረኛ ይላል ከታች። ጉደኛ እኮ ሀገር እኮ ምንም ማውራት አልቻለም። ልዑል በነፃነቱ አይደራደርም ይባላል። አልደራደርም። ለምን እደራደራለሁ እንዴ? እኔ ኢትዮጵያዊ እኮ ነኝ። ሀገሬን አልረሳም፣ ኢትዮጵያን አልረሳም ያልኩት እኮ ምክንያት ይሄ ነው። ሰላም፣ መገናኛ ፕሮግራማችን ጀምሯል። ዛሬ መገናኛ ፕሮግራማችን እንግዳ ልዑል ነው። ልዑል እንኳን ደህና መጣ። እንኳን ደህና ቆያችሁ። አም ቢግ ፋን። አመሰግናለሁ። ከኤልያስ መልካ ጋር የኖሩ ሰዎች ብዙ ነገራቸው አንድ አይነት ነው ይባላል። ትስማማለህ በዛ? አልስማማም። ከዮብ ጋር እንመሳሰላለን። ኤልያስ መልካ ጋር ምንድነው መሰለህ ይሄ የምትሞላው ስፒሪት አለ። ይሄ አታጎበድድም፣ የበታችነት ስሜት አይሰማህም። ሌላ ቦታ ስትሄድ ሰዎችን ትወዳለህ፣ ታከብራለህ። አንዳንድ ሰዎች አሁን ይደነግጣሉ። እንደውም ይሄ ኢንተርቪ ትንሽ ያስታርቀኛል ብዬ አስባለሁ። በጣም ነው ሙዚቀኞችንም ወዳቸው ነው። ዘፋኝ ሆኜ እየዞርኩኝ ፖስተር ለጥፍ ያውቃለሁ። የነ ኃይሌ ሩትን የነ ዮብን ስለምወዳቸው ማለት ነው። የብዙ አርቲስቶችን ብዙም ደግሞ አቀናባሪዎች ብዙ ታሪክ አሳልፈናል። የምንዋደድ ሰዎች ነን። አቀናባሪዎችም ኤልያስ መልካን ወዳለው ስላልኩኝ ዳግምን አልወደውም ማለት አይደለም። ይህን ነገር ደግሜ ይናገራል። አበጋዝን እኮ እኔ ለማግኘት ጭቃ ውስጥ ገብቼ አውቃለሁ እዚህ በፍሬንድሺፕ ጀርባ። ስለዚህ ባለፈው እንዲያውም ዶክተር አለማየሁ ዋሴ እመጓና ዝጎራን የጻፈው እኛ ሀገር እዚህ ጋር የተበላሸ አስተሳሰብ አለ። ከበደን ወደዋለሁ ስለ ዓለሙ ይከፋዋል። ኖ ሚኪ ተረድተኛ። ኤልያስ መልካ አንደኛ ነው ማለት አሁንም እኮ አንደኛ ነው። ይሄ ሌላም ሰው ሊያስከፋ አይገባም። ሌሎቹን እጠላቸዋለሁ ማለት አይደለም። ምን አሁን ታምሮ አማረንም ወደዋለሁ፣ ጊልዶንም ወደዋለሁ። ፍቅር ነው የሚያስፈልገን እኮ። አሁን ወጣት ሆነ እኮ መደጋገፍ ነው የሚያስፈልገው። በተለይ ይሄ አድማ የሚባል ነገር በጣም እግዚአብሔር ይንቀልልን ከዚህ ሀገር። የስንት ሰው ታለንት ነው ታፍኖ የቀረው ገብቷል። አሁን ቴዲ አፍሮን ብትል እንደ ተነሽ ወንድሙ ነው፣ ጎሳይም ወንድሜ ነው። አሁን እኔ ጋር ያለው ምንድነው መሰለህ እንደ ታሪክ አጋጣሚ ከሱ ጋር ስላደግኩኝ አልፈራቸውም፣ ወዳቸዋለሁ። ገባ? ሌላው ሰው እንደሚሸማቀቀው አይደለም። የፍሬው ኃይሉ ልጅ ዳዊት ፍሬው መሐሙድና ጥላሁን የአባቱ ጓደኞች ናቸው እና እንደ ቤተሰብ እንደ ወንድማቸው ማሜ ሰላም ነሽ እንዴት ነው መንፈስሽ ጥሌ ሰላም ነሽ ነው የሚላቸው። እንደ ሌላው አይርበተበትም። ስለዚህ ያንንም ነገር ጓደኞቼ ቢያልፉት ገባ? የገፋ መጥፎ ባህሪ የለኝም ባይዘው። እንዲያውም የኔ ጠላት ንጽህናዬ ነው ብዬ አስባለሁ። ሙዚቀኞቹን በጣም ነው የምወዳቸው። በጣም የሚደብራችሁ ከሆነ ጥሩ አይደለም። አጣፍጣስ መስክራለች፣ አብልታ ጠጥታለች፣ ደግሞ ምን ቀረ ልትል እንዲያትገባን በፍቅር እና ክቡራት ተመልካቾቻችን እንግዲህ የዛሬው እንግዳችን አርቲስት ልዑል ኃይሉ ነው። እንግዲህ ስሜታዊ ሆነናል፣ አልቅሰናል፣ ዘፍነናል፣ ደማችን ፈልቷል። 19 ዓመታችን ነው። ስቀን አናቅም። ስለዚህ ዛሬ በቃና ቲቪ እንስቃለን ማለት ነውና እውነት እላችኋለሁ እኔ ግራህን ሲመቱ ቀኝን ስጥ የሚል እምነት የለኝም። የመንጌን እችላለሁ ግን ኮሜዲ በዚህ ፌት ስለማይሆን ነው። ስለዚህ ግን ፈታ በሉሽ ጓዶች እንዳይደብራችሁ። መቼ ነው ሙዚቃ የጀመርከው? ትምህርት ቤት ተማሪ እያለ? አዎ ሰልፍ ላይ ልዑል ዛሬ ምን ያቀርባል ነው የምባለው። ዘፍናለሁ። ከታች የጀመረ ነው የሙዚቃ? አዎ ተፈጥሮ ነው። ምንም ታለንት ፉል ነን ደግሞ በዛ ላይ። አሁን ደግሞ እንደዚህ ስትል ጉረኛ ይላል ከታች። ጉደኛ እኮ ሀገር እኮ ምንም ማውራት አልቻለም። አሁን ከሰው ጋር እንዴት 10 ደቂቃ አቀመጣለሁ? ቀልድ ታወራለህ አይደል? ወይ ካሳቀህ መሳቅ ነው፣ ካላሳቀህ ዝም ማለት ነው። መፍትሄ ለምን ትፈልጋለህ? የብዙ ጸብና ጦርነት መነሻ መፍትሄ ነው። ልዑል በነፃነቱ አይደራደርም ይባላል። አልደራደርም። ለምን እደራደራለሁ እንዴ? እኔ ኢትዮጵያዊ እኮ ነኝ። ለምንድን ነው በነፃነት የምደራደረው? የምታወራው ነገር የምታደርገው ነገር በጣም ነፃነት አለ። በቃ ውሸት አልወድም። ሰው እንዲረግጠኝም አልፈልግም። በነፃነቴ እኔ ብሞት ነው የሚሻለኝ። ገብቶሃል?
ደሞ ሰው ወዳለው እኮ በጣም የሚያሳዝን ነፍስ ነው ያለኝ እንዲያውም ቴዲን በጣም ወድበት ምክንያት ቴዲ አፍሮ አንተ እኮ በጣም የሚያሳዝን ምስኪን ነፍስ ነው ያለህ ንጹህ ልጅ እኮ ነው እግዚአብሔር ብቻ ግን በዚህ ቁመት ስትነሳ ይሄን ቤት እንዳታፈርሰው እንጂ ምናምን አለኝና ቴዲንም ወደዋለሁ ነው አይደበበ በጣም እስቲ እዚህ ላይ ግን አንተ ካነሳው አይቀር የብዙ ሰዎችን ድምጽ ማስመሰል ትችላለህ አንዳንዱ ሰው ይገረማል እኔ ታለንት ፉል እንደሆንኩ እኮ አውቃለሁ አብሬያቸው ስላደኩኝ ይደነግጣሉ አሁን እኔ ነው አያጠገብ ቁጭ ብዬ የነዋይን ስልክ አንስቼ አወራለሁ እንደ ነዋይ እስኪ የነዋይን አንድ ድምጽ በልልን እስቲ ነዋይ እንዴት መሰለ መጀመሪያ ክብሩን ብንገልጸው ነው የሚሻለው ነዋይ ደበበ ማለት የሁሉም ሰው ቤተሰብ ይመስለኛል በጣም ሀገር የሚወድ እጅግ የሚገርም ሰው ነው ባይዘው ነዋይ በጣም አሁን ተጽናንቷል በቀደም ምን ሲያደርግ እንዳየው ታውቃለህ ልጁ ሞቶ ለቅሶ ቤት ቁጭ ብለናል ለቤት ነዋይን ለማጽናናት ከተወለደበት ከሐመር ሀገር ማርጭ ነው በሐመር ባህል መሰረት መጡ ነዋይ ደበበ ቤት የሚገርም ማጽናናት እንዴት ያሉ ቅዱስ ህዝቦች ናቸው አንተ ሲጽናና አየሁት አየህሉል ሀገሬን አረሳም ኢትዮጵያን አረሳም ያልኩት እኮ ምክንያት ይሄ ነው ከዛ በኋላ ከወላይታም የመጡ ዘመዶቹ ከሩቅ የነዋይን ለቅሶ ለመድረስ የመጡት በር ላይ ቆሞ ለእያንዳንዳቸው እኔን ልታጽናኑ ነው የመጣችሁት ብሎ ብር ሲሰጣቸው ነበር ሲሸኛቸው ማለት ድንቅ ተአምር የሆነ ሰው ነው ነዋይ ደበበ በጣም ነው የምወደው አማስቂኝ እንደሆነ ይነገራል አደገኛ ነው ባለቀኔ አስቂኝ ነው ነዋይ እኮ በጣም እሱ ጋር ካለ በቃ ትታደሳለህ መንፈስ ይታደሳል የሆነ ነገርም አልጥም ካለው በቆንጆ አማርኛ ያስገባልሃል አንቺ ነሽ ሕይወቴ ሆያ ባለ ነፍሷ ቤቴ ሃያ በጣም ቅርበት አለ ከብዙ ሙዚቀኞች ስለምወዳቸው የነሱን ዘፈን እየዘፈንኩ ስላደኩ ቅርበትን ያመጣው ይሄ ነው አዎ ኤልያስ ጋር ወንድሜ ወይ ያባቴ ጓደኞች አይደሉ በቃ ቅርርባለን አብነት አጎናፈርም እንዲያውም አንዴ በስራት ሱራፌል ፍሬንድ ነች አብረን ነው እንትን ያደግነውና እየተዝናናን ነበር እዚህ ሪቮሉሽን ይሆዳን አወራችል አንተ ግን የሰባዎቹም ጓደኛ ነህ የሰማንያዎቹም ጓደኛ ነህ ምረጥልናኛ ሁሉም እየወደዳኛ የማን ጓደኛ እንደሆንክ በምን እንወቅ አለች እና ያ ነው ሚስጥሩ እንጂ ዝም ብሎ ሆነ እኔ ዝም ብያን ሁሉ አመት ከኤልያስ ጋር ይኖርኩ ይመስላል ከነዋይ ጋር 18 አመታችን ከአሜሪካ ከመጣች ልብህን አይቼ እኮ ነው የምቀርበው ሰው እንዴት ደስ የምትል ሰው አጠገቤ ስትሆን መንፈሴ ነው የሚታደሰው ይለኛል ስለዚህ በዚህ አጋጣሚ ደግሞ አንድ ሌላ ሞዶ ሰው አለ ሳሚ ሎሬትን ታውቀዋለህ ገጣሚ ሳሚ ሎሬት ኳስ ሜዳነት ቴዲ አፍሮ ሰፈር ነውና ያንተ ግጥሞች አይ ቲንክ የሚጽፈው አልበሜ ላይ አረ በስማም ጉድ ልናፈላ ነው ከዛ ምን አለኝ የማታውን ዜና ያየን ብሎ ቴክስት ያደርጋል ሉሊያን ሰላም ነሽ እንዴት ነው ደህንነት ሻሪፍ ነው ይለኝ አረ ሎሬት ምንድነው ያጨናነቀኝ ነው ምን ሆነሃል ማለት ነው አረ ዜና ሰምተን ተደብረናል ኳስ ሜዳ እንዴት እንደምንወድሽ አጣቂም እንዴ ምንድነው ሎሬት ምናምን ቢሆንስ ደነገጥኩ የሁለት ሰዓቱን ዜና እኮ ስንሰማ አለኝ ምንድነው ለዋለ እንደምን አመሻችሁ የምሽቱን ዜና ማቀርብላችሁ ተመስገን በየነ ነኝ በዛሬው ዕለት ልዩ ኃይሉን በቁጥጥር ስር አውለናል ሲሉ ተገለጸ ሲባል ለካ ልዑል ኃይሉን ያዘን የተባሉ መስሏቸው ነው ብለኝ ሉሊያንስ ደንግጠን እኮ ነው ባባባ ሞት ምናምን አለኝ ይልጭ ወይም አለ ኳስ ሜዳ መርካቶ በጣም ነው የምወዳት የነ ኤልያስ መልካ ሰፈር የነ ቴዲ አፍሮ ሰፈር እንዲያውም አንድ ዘፈን ልስፈንላችሁ እንግዲህ ልመሰጥ ደግሞ ገበያ አዳራሹ መርካቶ ትልቁ ሀብት ያለው በሀብቱ ደሃው በጉልበቱ እንዴት ነው መርካቶ ያንቻለሽበቱ እንዴት ነው መርካቶ ያንቻለሽበቱ ወይ አዲስ አበባ ሰፋሽ ወይስ ጠበብሽ ወይ አዲስ አበባን ለማሽ ወይ ቆረቆዝሽ ችቧት ሞይም ነበር ወጥንታ ራዳ ሳለሽ ችቧት ሞይም ነበር ጥንታ ራዳ ሳለሽ ከሰሜን ከደቡብ ከምስራቅ ከምዕራብ እንደ ደሮ ጫጩት ልጆቿን ሰብስባ አዲስ አበባን አሏት ወይ አዲስ አበባ አዲስ አበባን አሏት ወይ አዲስ አበባ የራስ መኮንንን ድልድይ ተሻግረሽ የሀገር ፍቅርን አቀበቶት ተሺ አጼ ምኒልክ ሐውልት ፊት ለፊት ቆመሽ አራዳ ጊዮርጊስን በደንብ
ተሳልመሽ አቡነ ጴጥሮስን ቁልቁለት ወርደሽ ሀብተ ጊዮርጊስ ድልድይ ከተሸጋገርሽ ከነ ኤልያስ መልካ ሰፈር መርካቶ ገባሽ ይሄ ለመርኬ ስጦታ ነው ወዳቸዋለሁ ሚገርም ሙዚቃ ነው ያሰማል አዎ ትዝታ ነው ገብቷል በምንወደውን ዘፈን ትዘፍናለህ ሐሳብ ትገባለህ ያሰማል አንድ ጨምርላል ወዲያካች ማለት አይጠፋኝ ገና ከሩቅ ቀልቤ ሲጠራኝ አረግ ደግሞ እኔ ያለው ላንቺማ እንዴት አንሳለው አቤት ማለትን ጃጣምሬ ላንቺው ክብር ካንገት ሰብሬ መች ጠፋኝ የሚያምርብኝ አውቃለው የሚሆነኝን መጣው ስገሰግስ እኔማ መጣው ስገሰግስ እኔማ አሁን እኔን እየዘፈንኩ ጃሉድ ቢሰማ አረበስማ ሙሉሊያንሲ በፈጣሪ ድቅ አረግሽኝ እኮ ባባ ብዬ ሞት የሚገርም ነው ባይዘው አብዱኪያርን በጣም ነው የምወደውና ጃሉድን በጣም ስለሚወደው የሚገርማቸው እንደ አብዱኪያር ቀን ሰው የለም አልበሙን አጥንቶ ከማህሪ ብራዘርስ ጋር ከራሱ ዘፈን ጋር አሜሪካን ሀገር ኮንሰርት ሰርቷል የጃሉድን ዘፈን የርግብ አሞራ ባልናና የርግብ አሞራ ባልጎሽ ጎዳናው ሰው ሞላ ምናምን ያለ አበዴ ሙሉን አጥንቶት በጣም ነው የሚወደው ጃሉድን እና ጃዬን እየመከረው ነው አበዴ ማለት ስማ ጃሉድ ወላይ ነው ማለት በቃ አንተ ምገርም አርቲስት እኮ ነህ እንዴ አንተ በቃ ግፋ ወደፊት አብዱኔ በቃ ተወጣዋለሁ ችግር የለም ወላይ ሉሊያንስ የሚገርም እኮ አርቲስት እኮ ነው እንዴ ኢኩ ድምቅልቁን ማውጣት ይችላል አለምን ምናምን አለ አበዴ እና በጣም ነው የሚወደው አብዱኪያርን ይሄ ባይዘው ቀረብረባችንን መሰለኝ አንዳንድ ጊዜ እኔ የሆነ ስንጨቃጨቅም የሆነ ስቱዲዮ ምናምን ስትቀጣጣ ተቀጥረኝና ምናምን ስትጠፋ ያው እኔ የመልሰመት ግድ ነው የመልሰመትማ ግድ ከዛ ሉሊያንስ እንዲያለች ምናምን ሊባል ይችላል ግን ከእውነተኛ ፍቅር ነው አልቅያሜም የሚመጣው አቤል ጳውሎስ እንዲያው ምን ብሏል ሉሊያንስ ዘላቂ ወዳጅነትም የለም ዘላቂ ጠላትነትም የለም ሙዚቀኞችን እንጣላለን እንገናኛለን ብሎኛል ስለዚህ የተጣላችሁ ይታረቁ ወዳችኋለሁ ብታርፉ ይሻላል ብቸኝነት ጎዳኝ ለየኝ ከሰው ቤቴን ጎደልሽበት ቀዘቀዘው ጠረንሽ ውላለው ቀሰቀሰ አልበም ምን ላይ ነው ያለው ሰማ እንዴት ያለ ዘፈን እንደሰራው ግን ቤት በኩል ሻቁ ቤት በኩል ገና አዝማቹን ስለው ሉሊያንስ አረይ ዘፈን ያስፈራል ይቅርብኝ ይላል አንዳንዱ ቦታ ደግሞ ግን ገብርኤልን ያበደ ዘፈን ሰራ ጠንከር ያለ ነው አው ግን እኔ አሁን ከሳቱ ሰዓት በላይ አልበም አለ እንዴ እውነት አሁን እየወጣ ያሉ አለ አልበም አለ እናውራ እኮ ከተባለ አሁን ሰው አሜሪካን ሀገር አሁን ትራምፕም እኮ ሲመረጥ እንዴ በቃ አሜሪካንን እንዲቀውጣታለሁ ምናምን ትልቅ አደርሳታለሁ ይላል እኔም ራሴን እኮ ፕሮሞት አደረጋ የግድ ድቤ መቺ ምናምን እኔ አልፈልግም አልበም ማለት 12 ዘፈን ነው እንዴ የኔ አልበም እኮ ፈጠራ ነው ያቺ የምንጀሯ ዘፈን ላይ ብቻ አውረገረገች ፈቅዳለች ልጅት ከሚለው ውጪ ንጥር አልበም ሁሉ የሚያኮራ እንደ ወይን የምትወደው ማለት ነው እንደነገርማ በየነና አውቃቸው እንደርጎ የነጡት ግጥም ያሉት ጥርስሽ ከሩቂ ስባሉ ኮብላላ አይኖችሽ አረዳሌ ባትሽ ሳንቃነው ደረትሽ መልክሽ ጸገነት ደስ አይልም በጣም ተፈሳለን ነጌታቸው ካሳን ሰምተህ ጭብት ኩርምት ብዬ በጭንቀት ደንዝዤ እጠብቅሻለሁ ብቻዬን ተክዤ በእምባዬ ጭጋገጽ ድቅን ስትይ ፊቴ ትካዜ ሰማኛል የፍቅር መቤት በጣም ወርቃማ አርቲስቶች ናቸው አልበም እንዲህ ነው አየህ እንጂ 12 ዘፈን አንዱ ጓደኛዬ ሳለም ይባላል የሚገርም ልጅ ነው ቆቅ ነው እና ቴዲ አፍሮ ግቢ ነው ተወልዶ ያደገው ኳስ ሜዳ አልበም እንደወጣ እኔ ጋር ይደውላል እሺ እንዴት ነው ይለኛል ሳለ ሰላም ነሽ ያራዳለች አለን ላኢላሃ ኢላላህ
ምንድነው ሰሞኑን የወጣው አልበም ይለኛል። ኧረ እኔ እንጃ የማን ነው የማን የእንትና ኧረ አሪፍ እኮ ነው። አንተ ደግሞ ለጓደኞች ታዳላለህ። ኢንዶሚኒዮን አልበም እየተሰራ ከተማው ላይ ኢንዶሚኒ እንደውም አሳዝናችሁኝ ነው። ኩከር አጃ ነው እንጂ ከ3 ደቂቃ በኋላ የሚበላሽ። አትስጊብኝ አይዞሽ አንቺዬ እንዴት ይለመዳል ታይቷ ያልገኝ ሁሉሽ ቆንጅዬ ደጃችን ፊት ለፊት ሆነና ከሁሉ ሙዚቃ እሱንም ትወደው አይደለም እንዴ? ሙሉ ነው እንጂ አንድ በጣም ትወደው ከሆነ እንዳለ ማራዶና እኮ አለኝ እኮ ዘፈን በእናቱ ዘርሮ የሚጥል ገበ እስቲ አንዱን ጀባ በለና ሁሉ ከአዲሱ ልታስቀዳ ሳይሆን ካለፈው አልበም ልታስቀዳ ኧረ በስመ አብ። እሺ ደጃችን ፊት ለፊት ሆነና መውጫ መመለሻው ጎዳና ቤቴ እንኳን ልቤን ባሳርፈው ይታያል ያንቺ ያልተቆለፈው። ይሄም እኮ ሮናልዶ እኮ ነው ብቻ። አሁን አልበም ሲሰራ ንቅለ ተከላ የሚባል ነበር ሰርጀሪ ከሆነ ዘፈን ላይ አዝማች ከሆነ እንትን ላይ እንትን እንደዚህ አይሰራም፣ ነውር ነው። በፊት እኮ ኤልያስ መልካ ይፈራ ነበር ታውቃለህ። አቀናባሪዎች ሙዚቃ ሲሰሩ አሁን ሮፍና ሮጦ ሄዶ ለኤልያስ ነው ያሰማው። ኤልያስ ይሰማልኛል። ካሙዙም እንደዛ የጃሉድን እንደሰራ ኤልያስ ጋር ነው የሄደው። አየህ የሚሰማኝ ሰው አለ፣ የሆነ የሚቆጣኝ ሰው አለ በለት መፍራት አለ። አሁን እኮ እንዴ ኧረ ይደብራል። የሰው ዜማ መገልበጥ አይቻልም፣ ነውር ነው። የሰው ዘፈን ትዘፍንና ለአንተ ካለኝ ፍቅር የተነሳ ነው እንደዚህ፣ ነውር ነው። በጣም ይደብራል ታውቃለህ። እኛ አንችልም መስረቅ። እኔ ጌታቸው ካሳን ደባልቄ መዝፈን አልችል፣ ግን እኔ የሰራሁት አለ አስፈቅደ ነው አስፈርመ ነው ማለት። የሆነ ህፃን ልጅም ተነስቶ ዘፈን ይዘፍናል፣ ቲክቶከርም ይዘፍናል። የህፃን መጫወቻው ነው በቃ። እንደውም እኔ አንበሳና ንጉስ ከሆነ ሰው ጋር ኤልያስ መልካ ጋር አልበም ሰርቻለሁ። ምን ያደርግልኛል ከዚህ በኋላ? ዘፈን ብቻ ነው እንዴ? ስትከባበር ነው ጥሩ። ደግሞ አይችሉም እኮ ብዙዎች እውነት እናወራ ከተባለ ማንም አይችልም እኮ ዝም ብሎ በቃ። እኔ አሁን ኤልያስ መልካ ጋር በክብር የኖርኩ ልጅ ነኝ ገብቷል። እሱን ከሱ ስወጣ ዞረብኝ በቃ የማላውቀው ዓለም ተንኮል፣ ይሄ ውሸት። እኔ አሁን እንዲያውም እግዚአብሔርን የምለምነው ተንኮለኛ አርገኝ፣ ውሸታም አርገኝ፣ አስመሳይ አርገኝ ብዬ ነው መለመን ፈልገው። በቃ አንተ ከኔና አንተ ከተጣላን አንተና እኔ እንፍታው። ለምን ሌላ ቦታ ሄደ የሰው መንገድ ታዘጋል? እኔ እንዲያውም እኮ አንዳንዴ ስፈላሰፍ ይሄንን አየር ሁሉ እየለኩ የሚሰጡን ሁሉ ይመስለኝ ነበር። የእግዚአብሔር ባይሆን ኖሮ አየር እንዴ ድሮ እኮ ስቀን ተጫውተን በቃ እንደፈለግን ሆነን እንዴ አሁን እንድየተያየን ከአብሮ አደጎቼ ጋር። እኔ ከዚህ በኋላ ዘፈን መዝፈን አልፈልግም። ብችል ገበሬ ብሆን ደስ ይለኛል። ገጠር ውስጥ ገብቼ መድኃኒዓለም በቃ እርሻ እያረስኩ ከብት እያረባው ዶሮ እያረባው ምናምን ሰላም፣ በቃ ይሄ ጭንቅላት ሰላም። አንዳንዴ የሰይጣን ስራ ነው ምናምን ይባላልና እንዳትቆርጡት። ይኸውልህ ጥበብ እግዚአብሔር ነው፣ ክፉ ሰዎች ናቸው ሰይጣኖች። ለዚህ ነው ዘፋኝ መንግስተ ሰማያት አይወርስም ይሉሃል፣ ይፈታተኑናል እየመጡ። ዘፈኑ አይደለም፣ ዘፈን እኮ ከሰው ነው የሚወጣው። ሰዎቹ ተንኮለኛ ከሆኑ አየህ አንተ በሰው እድል ምናምን አይደብርም? ምሽን አጣለው የነፍሴን ፍቅርሽ በቁሳይ መዘኔን ያምርቁን ክብርሽ። ሉሌ ወይ በዚህ በሙዚቃው ኢንዱስትሪ እንደዚህ ያስከፋ ነገር ምንድን ነው? አይ አንዳንድ ጊዜ አደገኛ ብርድ የሚበርደኝና የምበሳጨው ኤልያስን ሳስብ ነው። አልበሙ እሱ ቢኖር ኖሮ በዚህ ደረጃም ብቻ አይሆንም ነበር፣ አገር ይደባለቅ ነበር። ኤልያስ የነዮብን ሲሰራ እዮቡም እንዲል ኃይሌን ቴዲን ምን ይጠራና ኮንሰርት ይሰራላቸው። ፓወር አለው፣ ስፒሪት አለው ኤልያስ። እና የኃይሌ ሩትም ሲሰራ እንደዛው ነው። ልክ የኔ ብዙ ነገር ታቀደና ኤልያስ ወደ አምላኩ ሲሄድ የነበሩት ሰዎች በሙሉ ጠፉብኝ። ስለዚህ እንኳን ዘፈን አይደለም እኔ ቆሜ መሄድ አይገርማችሁ? እንደዮብ ስትሮክ ቢመታኝስ ኖሮ በብስጭት ትላንትና ሲያሸበሽቡልን የነበሩት በሙሉ ነው ብን ብለው የጠፉት። ይሄንን ለታሪክ የሚቀመጥ ነው። እስቲ ሉሌ ስለ ቀደመው አልበም ስለ ሰዓት ኃይለኛ አልበም ነው። በጣም በደንብ ተደመጠ።
አዎ ተደምጧል። ግን ምንድነው መሰለህ አሁን ሰው ጋር ውዝግብ ያለው ያዳመጠው ነው የመጣው ወይኔ ያልበም ምናምን ይላል። ለምሳሌ ስራው አደገኛ ስራ ኃይለኛ ስራ ነው። ኤልያስ ያለመኖሩ ምክንያት ብቻ ነው። እና ደግሞ ወይ በሱ ዙሪያ የነበሩት ሰዎች በኤልያስ መልካ ልክ ባለመታመናቸው ገባ። እኔ ግን እግዚአብሔርን አመሰግናለሁ። ምናልባት ይሄው እስካሁን ቆሜ እየሄድኩ ነው፣ ጤነኛ ነኝ። ምናልባት በህይወት የማያኖር ነገር ነበር የገጠመኝ ማለት ነው። እንደኔ መናደድና መበሳጨት ምናልባት ስትሮክ ወይ ንጹህ መንፈስ ውስጥ ስላለ እንጂ የእብድ መንፈስ ደግሞ ቢኖረኝ ራስን በገመድ መስቀል በጣም ማኖሩ ነገሮች ብዙ የመራብ የመጠማት አይደል የመነጠቅ ይሄ ቀኝ እጅህን ባንተ ሰዓት ገባ ይሄ መመኪያን ማለት ከዛ ደግሞ የነበሩት ወንድሞቼ የምትላቸው ምናምን የምታምናቸው ሰዎች ጥለው ይሄዳሉ ማለት ነው። ለዛ ኤልያስ ያለመኖርና የመኖር ብቻ ሌላ የለም። ሉሌ አዝናለሁ በጣም። ሉሌ ኤልያስ ቢኖር ይሄኛው አልበም ምን ሊመስል እንደሚችል አስበዋል? በጣም ተአምር። አሁንም ማድረግ እኮ ይቻላል። ግን ያድመኛ ሀገር ስለሆነ አያስፈልግም። ባክቶ ታወራም ካፌ ወጣ አፋፍ ነው። ምንም አያስፈልግም። እኔ ግን በእነሱ ልክ ክፉ አልነበርኩም። ኤልያስ ውጪ አዲሱን አልበም ሰርተህ አቺቭ ማድረግ የምትፈልገው ነገር አቺቭ ታደርጋለህ? እሱም ተው በሚሆን ሰዓት ማለት ምን መሰለህ፣ ከአሁን በፊት ብዙ ነገር ሰርቼ ነበር። ገንዘብ ተከፍሎ አልቆ ምናምን ለቀረጻ ስጠብቅ ልጆቹ ይሉ እየፈሩኝ ዘፈኑን እየፈሩ እኔ እንዳሁኑ ተራ ዘፈን አልዘፍንም። እሺ ደርዝ ያለው ዘፈን ነው የምዘፍነው። ግጥም ላይ ተጠነቀቃለሁ፣ ዜማ ላይ ተጠነቀቃለሁ። በቃ እኔ መስቀሉን ልሸከመው አንተ ምን ቸገረ? ዘፈን ዘፍናለሁ፣ ልክ ሊወጣ ሲል ያከሽፉብኛል የገዛ ጓደኞች። አንዴ እኮ አይደለም ይኪ አሁንም ተሰራ። እኔ በቃ ፏና ደሞ አዲስ የመጣ አባባል አለ፣ ፏና አረጋዋለን አብሽር። እኔ እኮ ጉጉቴን ታውቀዋለህ፣ ለጥበብ ያለኝን ስሜት ማለት ነው። ዘፈኔ ሊወጣ ነው ምናምን ብዬ ሁሉ ዝም ይሉሃል። አሁን እኮ እየገረመኝ ያለው የሚያስለቅሰኝን ሰውዬ እኔ እያለቀስኩኝ እሱን ያባብሉታል የሚያስለቅሰኝን። ይሄ በጣም ነው የሚደብረው። እኔ እዚህ ሀገር ላይ ገብርኤልን እኔ ከሰው ጋር መገናኘትም አልፈልግም። ኤልያስ መልካ ቢኖር ኖሮ እኔን እንደዚያ እንዲ ማን ደርሶብን የሆነ ጊዜ ምን አረጉኝ መሰለህ? ጸጉሩን ተቆረጥና በአዲስ ሉክ እንምጣ አሉኝ። እኔ ከዛ በኋላ ነው እንዲ ዝርክርክ የሆንኩት እንጂ ቀንደቤና በጥሬ ነበር የምወጣው። ችግር የለም እርድናውንም እናቀበታል። ከዛ ጸጉሬን ምናምን ቆረጥኩት። አለኝ እኮ ጸጉር ማት ጸጉር አለ። እሺ ይሁንላችሁ ደስ ይበላችሁ ብዬ ተቆረጥኩኝ። ቀረጻ ዓርብ። እውነታችሁን ነው። እኔ ሁል ጊዜ ስቱዲዮ ስገባ አጸልያቸዋለሁ እንዳይዋሹኝ። ይሄ ኃጢአት ነው እንዴ ሚኪ? ከዛ ቀረጻ አለ ተብዬ ዓርብ ቀን ተዘጋጅቼ እደውላለሁ። ሁሉም ስልካቸውን አጥፍተው ይሄ እሺ ቆይሽ ብሳደብስ ብቆጣስ ይፈረድብኛል? ሌላ ሀገር ቢሆን መብቴን በምጠይቅ ነበር። ይቅርታ እሺ እኔ ስሜታዊ ሰው ነው ያደረገኝ፣ እኔ አይደለሁ። እኔማ ምስስቅ ነበር የሚያምርብኝ። አንዳንዴ ሳቀን ይወስዱባል ታውቃለህ። እኔ ብዙም ዘፈን አያሳስበኝም እባክህ። እኔ የሚያሳስበኝ የሀገራችን ሰላም መሆን፣ ይሄ በዘር በምን የምንባላው ቀርቶ እንደ ድሮ በነፃነት ብንኖር ብንዋደድ እንጂ ምን ያደርግልኛል? እኔ ዘፈንኩ አልዘፈንኩ ኢሹ ነው እንዴ? ዘፈን ነው እንዴ ችግራችን? በቃ ዘፍኛለሁ፣ የዘፈንኩትን አንቺ ነሽ አካሌ ብያለሁ፣ ቀዳሚና ተቀዳሚ ብያለሁ። አይቆጨኝም። አንቺ ነሽ አገሬ ሆያ
ነፍስ ያለሽ አካሌ ሃያ አንቺው ነሽ ሕይወቴ ሆያ ባለ ነፍሷ ቤቴ ሃያ። በዚህ አጋጣሚ በጣም የሚደንቅ ፍቅር የምትሰጡኝና ስራዬን የምታከብሩትን እግዚአብሔር ይባርካችሁ፣ ጆሮአችሁን ይጠብቅላችሁ መድኃኒዓለም። አመሰግናለሁ። በጣም አመሰግናለሁ ሉሌ። ተመልካቾቻችን የዛሬው መገናኛ ፕሮግራማችን እዚህ ጋር አብቅቷል። ሉሌ እንግዲህ የሆነ ስለመጣ እጅግ አድርጌ አመሰግናለሁ። አመሰግናለሁ ሚኪዬ፣ እግዚአብሔር ያክብርልኝ።